እንጀምር። ቡናሽን ይዘሽ ናይ እንጂ ልምጣ። ለዩቲዩብ ቻናላችን ካሜራማን፣ ሆስት፣ ኤዲተር ክላሰር ነኝ። ቀላል ሰው እንዳትመስላችሁ። እሺ እንዴት ናችሁ? ይሄ የዩቲዩብ ቻናላችን ነው። ወከኛ ጋር ብለናል። አዲስ የዩቲዩብ ቻናላችን በዚህ ዩቲዩብ ቻናል የማይረሳ ነበር እንጂ ነገሩ የማይረሳ ነው የሚሆነው። የማይነሳ የማይወያይበት ርዕሰ ጉዳይ አይኖረን። ምንድነው የምናደርገው? ከሶሻል ሚዲያ ያገኘናቸው ታሪኮች አሉ። እውነተኛ ታሪኮች ናቸው። ሰው ላይ የደረሱ ታሪኮች ናቸው። እነሱን እናቀርባለን ወደ እናንተ። እናንተም ደግሞ ያስተምራል የምትሉትን ተጨንቄበታለሁ ይሄን ሐሳብ የምትሉትን ሐሳባችሁን ወደኛ ትልኩልንና መልሰን ወደ እናንተ እናቀርባለን። እና ደግሞ የተሰማችሁን አስተያየት በነገርናችሁ ታሪክ ላይ በቪዲዮ ላይ ያላችሁን ማንኛውንም አስተያየት ኮሜንት ታደርጉልናላችሁ ማለት ነው። የፈለጋችሁትን ታሪክ ወደኛ መላክ ትችላላችሁ። አሁንም እያለፋችሁበት ያላችሁትና ምክር ሚሻ ላይፍ አለ አይደል? ለምሳሌ የሚያጋጥማችሁ ነገር ማለት ነው። በትዳር ህይወት ሊሆን ይችላል፣ በስራ ህይወት፣ በተለያዩ ነገሮች የሚያጋጥማችሁን ታሪክ በሶሻል ሚዲያችን በኢንስታግራማችን ከላይ ቪዲዮ ላይ እናስቀምጥላችኋለን። በሱ ትልኩልናላችሁ እና ፕራይቬሲያችሁን በማይነካ መልኩ ወደ እናንተ እናቀርበዋለን። የራሳችንን የሆነ ፐርሰናል የሆነ ኮሜንት እንሰጣችኋለን። እንደገናም ደግሞ እናንተ በኮሜንት ሴክሽናችን ላይ ደግሞ የራሳችሁን ቪዲዮን እየሰማችሁ ሀሳብ አስተያየቶቻችሁን ታስቀምጣላችሁ። በዚህ ሂደት እንቀጥላለን ማለት ነው። ቪዲዮን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ደግሞ እስከመጨረሻው እዩት። ተጠቀሙበታላችሁ፣ ትዝናኑበታላችሁ፣ እናደርግበታለን። የተጨነቀ ሰው ደግሞ አሁን ጓደኛ የሌለው ሰው ውጭ ሀገር ሆናችሁ የሚሰማችሁ ያጣችሁ ሰዎች ይኖራሉ እኮ። እናንተ ደግሞ ላኩልንና ሰው ምን ይላል የሚለውን ደግሞ ኮሜንት ላይ ታነባላችሁ። እኛም ደግሞ የራሳችንን አስተያየት የተሰማንን ወደ እናንተ እናደርሳለን ወይም እነግራችኋለን ማለት ነው። ከእናንተ የሚጠበቀው ይህን ቪዲዮ በድጋሚ አሁንም ላይክ፣ ሼር፣ ሰብስክራይብ በማድረግ የቤተሰቦቻችን አባል ይሁኑ። አብረን እንወያይ፣ እንማማርላችኋለን። ራሳችንን አላስተዋወቅንም መሰለኝ። ራሳችንን ሳናስተዋወቅ የጀመርነው። ኦኬ። እኔ አርሴማ እባላለሁ። እኔ ደግሞ ረዴት እባላለሁ። አሁን ወደ ታሪኩ እንግባ። ላንብብላችሁ ታሪኩ። ሰላም፣ እንዴት ናችሁ? አንድ በጣም የተወዛገብኩበት ጉዳይ ላካፍላችሁ። እኔ 28 ዓመቴ ነው። የራሴ የሆነ በቂ ስራ አለኝ እና ለአገባ ያሰብኩት ሰው ደግሞ በጣም መልካም ሰው እና የተረጋጋ ነው። እሱ የፒኤችዲ ተማሪ ነው። የራሱ የሆነ ቤትና በቂ ደሞዝ አለው። 38 ዓመቱ ነው። 10 ዓመት የእድሜ ጋፕ። በስርዓተ ቤተክርስቲያን አግብቼ የተረጋጋ ኑሮ መኖር ስለምፈልግ ወሰንኩኝ። ከሱ ጋር መሆንን መረጥኩኝ እና ልጁ በዘር የመጣ ሽበት አለበት። ጓደኞቼ እንዴት በዙሪያሽ ብዙ ሰው እያለ እንዴት እሱን መርጠሽ ትቀመጫለሽ እያሉ ሁሌ ይቆጡኛል። እንዳልወስን በወሬ መሃል ውሳኔ ልክ እንዳልሆነ ሙድ ለመያዝ እና ለማሸማቀቅ ይሞክራሉ። እስቲ በሰከነ አእምሮ አማክሩኝ፣ እናንተ ብትሆኑ ምን ታደርጋላችሁ ትላለች። ሽበት ነው ችግሩ። ሽበት ነው ችግሩ። በተለይ ባለትዳሮች፣ ትዳር ላይ ያላችሁ ሰዎች በደንብ እዚህ ቪዲዮ ላይ ሀሳብ አስተያየቶቻችሁን ብታስቀምጡልን ደስ ይላል። ያገባችሁ ሰዎች እንዴት ወስናችሁ አገባችሁት? ግን ሽበት በእኔ ኢሹ ነው ብዬ አላስብም። አንድ ሰው ሽበት አለበት ብዬ ልተወው አልችልም። ኢሹ ነው ብሎ ማሰብ ሳይሆን ጭራሽ የትዳር ኮንሰፕት የገባው ሰው ሪል ነገር ከሰው ጋር የሚያስብ ሰው ፊዚካል የሆነ ነገር መታየቱ ጥሩ ነው፣ አይከፋም ቢታይ። ግን በዚህ ልክ ሽበት ማለት እኔ አላውቅም። ሰው እኮ ብዙ ነገሩ ሊል ይችላል። እኔ ግን ሽበት ለህይወቴ ለመጀመሪያ ጊዜ መሰለኝ እንደዚህ አይነት ነገር። ዛሬ ደግሞ ፐርሰናል ላይፏ ነው ያንቺና የሽበታሙ ሰውዬ ጉዳይ ነው። ገብቶሻል? ትዳር ከሆነ ጓደኞችሽ አይመለከታቸውም። የእነሱ አስተያየት እዚህ ላይ መግባት ነበረበት ሳይሆን ይሄውን እኮ እንደ ኮሜንት አይባልም። ምክንያቱም ሽበት ነው ያሏት። አሁን ኤጃቸውን ስናይ በጣም ፐርፌክት ላይ ነው ያሉት። እንደገና መልካም ሰው ነው ብላለች። ፒኤችዲ አለው፣ የራሱ ቤት አለው፣ ደሞዝ አለው እና የሆነ አቃቂር ማውጣት ሲያቅታቸው አቃቂር በቃ ግራ ሲገባቸው ያወጡበት ይመስለኛል ልጁ ላይ
ሁለተኛ እሷ እድሜውን እስካወቀች ድረስ እድሜው ይሄን ያህል የገፋ ሰው እስካልሆነ ድረስ ወጣት እስከሆነ ድረስ አንቺ ከተመቸሽ ለአንቺ መልካም ከሆነ ለአንቺ የሚያስብ ቤተሰቦችሽን የሚያከብር አንቺን የሚወድ ፈጣሪውን የሚፈራ ከሆነ የሱ ሽበት እንደ ቢበዛ ያን ያህል ኮምፈርት እንኳን ካልሰጠሽ ቀለም ይባላል ቀለም መቀባት ይችላል። አዎ እንዴ በሰለጠነ ጊዜ ደግሞ እንደው ሽማግሌ ይቀባል እንዴ ችግር የለም ማለት ደግሞ ሽበት እኮ ውበት ነው እውነት በጣም ያምርባችሁ ውበት እኔ ስላለብኝ በደንብ ላሞጋክስ ሽበት ምንም ችግር የለውም ባይነኝ እኔ ግን ጓደኞችሽን እንዴ ነው ፐርሰናል የሆነ ላይፍሽ ላይ ኢንቮልቭ ማድረግ አለባቸው ብዬ አላስብም። ምክር ይስጡሽ ግን ውሳኔ አንቺ ነው። እነሱ አንደኛ በተቻላችሁ መጠን ደግሞ እንደዚህ ኔጌቲቭ ኮሜንት ከሚያበዛባችሁ ሰዎች ራሳችሁን ብታርቁ አሪፍ ነው ባይ። ምክንያቱም ኔጌቲቭ ኮሜንት በበዛ ቁጥር አይምርሽ የሌለውን ነገር ነው ለሚጨምርብሽ አይደለም ስለሽ እሷ የኔ እኮ ጭራሽ ኖቲስ ያላረጋችሁ ነገር ነው። እንደዚህ አይነት ጓደኞች ደግሞ በሰው ህይወት አትግቡ። ነገች ልጅ ኦልሞስት ወደ 30 ዓመት እየገባች ያለች ሴት ናት እና ከ2 ዓመት ከ1 ዓመት በኋላ ዞር ብለው ቆማ ቀረች እኮ ብለው ሊያሙሽ ነው አሁን እንደዚህ የሚሉሽ። ስለዚህ ደግሞ ማህበረሰባችን የሚታወቅ ነው። ስለዚህ ደግሞ ቆንጆም አገባሽ መልከጥፉም አገባሽ ምንም አገባሽ ዋናው ላንቺ ይመች እንደነገርኩሽ እንደቀድሞ ላንቺ መልካም ሰው አሳቢ ፈጣሪውን የሚፈራ ሰው ይሁን አንቺን በደንብ አርጎ የሚያኖር ይሁን እንጂ ከውጭ ያለው ፊዚካል ነገሩ ትዳር ላይ ማተር አያረግም። ትዳር ላይ አሁንም በድጋሚ ትዳር ላይ ያላችሁ ሰዎች በደንብ እዚህ ላይ አስተያየት ብትሰጡበት ደስ ይለኛል። ትዳር ላይ ይሄ ነገር ፊዚካል የሆነ ነገር ሊያኖር አይችልም። እኔ 15 ቀንም ያኖር አይመስለኝም። ውስጣዊ ነገርሽ ነው ሊያኖርሽ የሚችለው መግባባታችሁ መዋደዳችሁ መተሳሰባችሁ ነው እንጂ ያከብርሽ ይገባል። ቤተሰብሽን ሊያከብር ይገባል። የምታመጪውን ሀሳቦች ማያጣጥል ከሆነ የሚወድሽ ከሆነ ሌላ ምን ይፈን ቤትና መኪና አለው መኪና የለውም ቤትና ጥሩ ደሞዝ አለው። ስለዚህ በደንብ ሊያኖርሽ የሚችል ይሄ የተናገርሽ ሰውዬ መስፈርቱን እንደዚህ የተናገርሽ ሰውዬ መልካም ነው ቤት አለው ደሞዝ አለው ያልሽው ሰውዬና በደንብ የተናገርሽውና ጽሁፍ ላይ እንዳነበበ ነው ከሆነ የብዙ ሴቶች ድሪም ያደርጉትን ወንድ ነው ያገኘሽው እና ወደ ኋላ እንዳትይ አግቢው ነው እኔ አግቢው ነው የምልሽ ማለት ምንም ነጥብ ማያነሳ ውሃ ማያነሳ ነገር ነው እያወራሽ ያለሽው ወይ ሌላ ነገር ወይ ሽበት አሳበሽ ወይ ሌላ ከውስጥ የደበረሽ ያላመንሽበት ነገር ካለ ሜቢ እሱን ነገር አጥኙ እንጂ ሽበት ትዳርን ለሚፈልግ ሰው ቁም ነገርን ለሚያስብ ሰው ሪል ሪሌሽንሺፕ ውስጥ ላለ ሰው ማተር አድርጎ የዚህን ያህል ያሸማቀቅሽም ልትሸማቀቂበትም አትችይም እኮ ውዴ። ለምንድን ነው የምትሸማቀቂበት? ተፈጥሮ የሰጠችውን ነገር ወዶ ያላመጣውን ነገር በዛ ላይ ቀለም ለሚያጠፋው ነገር እውነቴን ነው እንትን አደረኩበት። የሳይካትሪስት ምክር እና ሽበት ችግር የለውም ግን የሳይካትሪስት ምክር አደረኩበት። አይ ተሰማኝ እኮ ዲኒ ስለሽ ማይሆን ነገር ነው ያነሳት እውነት ቆሞ ሊያስቀሩሽ ነው። እኔ ግን የገረመኝ ምንድን ነው ሽበት ኢሹ ነው ማለት በዚህ ልክ ያስብ አላውቅም ሽበት አለበት ምናምን ብዬ አላውቅም። ከዛ ደግሞ እድሜውን እኮ ታውቂዋለሽ ዲዲ ወጣት እንደሆነ ገና እድሜው ማቹር ዳርጓል እና ያንን እያወቅሽ አሪፍ ላይ ነው እውነት ልጁ ራሱ ቢሰማ ይሄን በጣም ነው የሚያዝንብሽ። ምናልባትም ጓደኞችን አጥኚ ማለት እንደው ጥሩ ነገር ስለሚያስቡን እንጂ ወይ የሚለውን ነገር ስለኔ እውነትም ጥሩ ነገር አስበው ነው ወይ የሚለውን ነገር ማለት ጥሩ ነገር የሚያስብ ጤነኛ አይምሮ ጤናማ ነገር ስላንቺ የሚያስብ ሰው እንደዚህ አይነት ሰውን አሸማቅቆ ሊያስቀርልሽ ማለት እንዴ ነው ከበደኙን ለማውራት እንጂ ጌታን ስለሽ ምን ማለት ነው? ባጭሩ ምንድነው መሰለሽ ላንቺ ጥሩ ያስባል ወይ ሁሉም ጓደኛን ጥሩ ነው ማለት አይደለም። ደግሞ ሁሉም ጓደኛ ደግሞ መጥፎ ነው ማለት አይደለም። ስለዚህ ያነሱን ነገር ብታጠኝ መጀመሪያ አሪፍ ነው ብዬ አስባለሁ። አዎ እኔም እንደዛ። በተረፈ ጓደኞች ጥሩ ሆኑ መጥፎ ዋናው ነገር ምንድነው ያንቺ ፍላጎት። አንቺ ልጁን ተወጇለሽ ወይ ኑሮሽን አሪፍ ይሆናል ወይ አሪፍ አድርጎ ትሪት ያደርግሻል ወይ የሚለውን እርግጠኛ ከሆንሽ ሽበት ጭራሽ ፊዚካል ነገር ማተር አያረግም ባይነኝ እኔ እንደኔ አይዲያ ጭራሽ ሽበት ሲሆን ደግሞ ጭራሽ ነው በቃ ሊነሳ ሁላ ማይችል ነገር ነው። ያው ሽበት ደግሞ ውበት ነው ተብሏል። እናቴ አግቢ አንቺ ዝም በይና አግቢና እንደው ከቻልሽ የፎቶሽን ፎቶ ቦስት በኢንስታግራም አዎ በናሽ ፎቶሽን አግቢና ላኪልንሽ አግቢ ይሄንን እንዳያመልጥሽ። ነገ የማይሆን ሰው ጋራ ገብተሽ ራስሽ ሽበታማ ከምትሆኚ ጥሩ ትሪት ማያረጋት ሰው ጋር ገብታ ራስሽ ሽበታም ከምትሆኚ ይሄንን ሰውዬ አጥበቀሽ ይዘሽ እድል ደግሞ አንድ ያመለጠ እድል ተመልሶ አይገኝም።
አይደል? ሁለተኛ ሌሎችም የተጠራጠርሽባቸው ነገሮች ካሉ አንድ የምመክርሽ ነገር ቢኖር አሁን ያሉትን ሰዎች አታማክሪያቸው። እውነቴን ነው የምልሽ። ወደምታምኝበት ኦርቶዶክስም ከሆንሽ ፕሮቴስታንትም ከሆንሽ ሙስሊምም ከሆንሽ ወደምታምኝበት ሃይማኖት ቦታ ሄደሽ ለፈጠረሽ ፈጣሪ ያለውን ነገር ማማከር መጠየቅ። ምክንያቱም ከፈጠረሽ በላይ የሚያውቅሽ የለም፣ ላንቺ የሚጠቅመውን የሚያውቅ የለም። ስለዚህ ፈጣሪን አማክሪው፣ ፈጣሪን በመሃል አስገቢው። ትዳር ደግሞ የፈጣሪ ስጦታ ነው። ስለዚህ እሱ ነው የሚሰጥሽ፣ ለሱ አማክሪው፣ እሱ መንገድ ፈጣሪን ጠይቅሽ። ይሄ እንደውም የመጀመሪያ እንትን ነው የሚሆነው። ሁለተኛ ትንሽ ያው እንጃ ጤነኛ የሆኑ ጓደኞች አይደለም ያሉሽ በዚህ ላይ ከመናገር አልፎ እኮ ማሸማቀቅ እየሞከሩ ነው። አደምድሚም ጤነኛ ሁሉም ጤነኛ አይደሉም። ምናልባት ምን ሊሆን ይችላል መሰለሽ፣ እሷ ጓደኞቿ አሁን ልጅቷ ቆንጆ ሆና ወይ በዙሪያዋ አሪፍ ሰው ታገኝ ትችላለች ብለው ካሰቡ ሁሉም ነገር ኔጌቲቭሊ መወሰድ አለበት ብዬ አላስብም። እንደዛም ሊሆን ይችላል። እንደዛም ቢሆን እነሱ ይመለከታቸዋል ብዬ አላስብም። ነጥብ የሚያነሳ ነገር ማውራት ሲገባሽ ሽበቱ ላይ ብቻ ፎከስ አድርገው ጭራሽ ደግሞ እሷ ያመነችበት ማለት እንዳለ ገባ ያለችለትን ነገር ደግሞ ማሸማቀቅ መሞከር ጤናኛነት ነው ያላስብም። ስለዚህ አግቢ እንዳፋቱሽ ቆመውም እንዳያስቀሩሽ ነው የምልሽ። እውነት አንቺ ምን ሰማው መሰለሽ ማለት አሁን ትንሽ ዘመኑ ትንሽ ከበድ ይላል። እውነቴን ነው የምልሽ። በተለይ እንደዚህ ሪል ሪሌሽንሺፕሽ ላይ ሰዎችን ባታስገቢ እንደ ቅድም እንዳልኩት ፈጣሪን ብቻ በመሃል አስገብተሽ የራስሽን አስተሳሰብ የራስሽን አመለካከት በደንብ ስማርት በሆነ ወይ የራስሽን የሆነ አመለካከት ብቻ በጨምሪበት ነው ባይነኝ። የሰውን አመለካከት ባትሰሚ ስልሽ ባለፈው ምን ተባለ በቅርቡ ነው የተጋቡታሉና ከዛ እግዚአብሔርን በጣም የገረመኝ ነው። ከዛ ሚዜዎቿ ባሏን አፋቷት። እንዴት እኮ እሱን እኮ ነው የምልሽ የገረመኝ ነገር። እንዲህ አይነት ጊዜ ላይ ነው ያለነው። አግብታ አንዷ ኢማ የሴት ልጅ ፓስታ የወንድ ልጅ ደግሞ ፊቸር የሚባል ነገር አለና ሴት ልጅ ያው ፓስታ ያማረ ቢሆን ተመራጭ ነው። ብዙ ጊዜ ኬክሶቿ ጋር የነበራት ኬክሶቿ ገብቼ ሲሆን አጠቃላይ ፓስትሽ በተቻለሽ መጠን ያማረ ቢሆን ፒስ ነውና ፓስታን ይደብቀዋለሽ ለካለ ባልየው ያሳለፈችውን ነገር ከነገረችው ያልነገረችው ነገር ብዙ ነው። ያው እሷ መጥፎ ነገር አስባ አይደለም እኮ ያው አንዳንድ ጊዜ ታስለወጫለሽ ነገር ቴንኪው በወጣትነትሽ በጓደኛ ግፊት በልጅነት ብዙ ነገሮችን ልትሰሪ ትችያለሽ። ብዙ ፓስቶችን ሊያበላሽ የሚችሉ ነገሮችን ልታደርጊ ትችያለሽ። ከዛ ደግሞ ዛሬ ላይ ደግሞ ነገር ሌላ ሰው ትሆኛለሽ ደግሞ ከዛ ሁሉን ነገር ደግሞ አሁን ላይ ላለሽ ሰው መናገር የለብሽም። ብትናገሪ ተመራጭ ነው፣ ግን ደግሞ እሱን ሊጎዳው አይችልም ብለሽ የምታስቢያቸውን ነገሮች ያለፈ ህይወትሽ ያለፈ ነው በቃ። እኔ ሁሉ ነገር መነገር አለበት ብዬ አይደለም እኔም አላስብም። ከዛ ደብቀዋለሽ ምናምን ከዛ ሚዜ ፕሮግራም እንግዲህ አሁን የዳንስ ምናምን ልምምድ ምናምን ተብሎ ቀድመሽ ትገናኛለሽ ከሙሽሮች ጋር ምናምን እና እዛው ነው ፍለርት መደረግ የጀመሩት አሉ ከአንደኛዋ ሚዜ ጋር ባልየውና አንደኛዋ ሚዜ ማለት በጣም ቤስት ፍሬንድ ናት አሉ እግዚአብሔርን። ከዛ ከሰርጋቸው ምናምን በኋላ አንደኛ ሚዜና ባልየው ዴት ምናምን ማድረግ ጀመሩ። ከዛ ዴት ምናምን ሲያደርጉ በፎቶ ማስረጃ እያሳየች እንደዚህ ክለብ እንሄድ ነበረ፣ እንደዚህ እናደርግ ነበር፣ እንደዚህ ሰው እንተዋወቅ ነበር። በቃ ጭራሽ እሷ የነገረችው ማንነቷና እቺ ልጅ የምትናገረው ማንነት አንድ አይደለም። ክላሽ አረገበት። በጣም ብዙ የደበቅሽ ነገር አለ። ያው ሁለቱ ስለተመቻቹ ሰበብ ፈጠረ። ገባሽ? የነገርሽኝ የደበቅሽኝ ብዙ ማንነቶች አሉ። አንቺ በዚህ አይነት ነገሽም ምናምን ብሎ ብዙ ነገር በመሃላችን የሚፈጠረው ምናምን ብሏት አፋታ ከዚችኛዋ ጋር አወራ ሆነ። ግን እኔ ሁሌ ማለት ነው አንድ የሚገርመኝ ነገር አለ። እንዴት አንቺ ለኔ ያልሆነው እንዴት ላንቺ ይሆንሻል? እንዴት ነገም አንቺ የምታፋታሽ ሴት ትመጣልሽ? እኔ የሚገርመኝ ድሪም የምናደርገውን ላይፍ ወይ ድሪም የምናደርገውን ወንድ ወይ ድሪም የምናደርገውን ስራ ምናምን ቀድሞን በዙሪያችን ያለ ሰው ወይ ደግሞ ጓደኛችን ምናምን ሲያገኝ ያመናል። እኔ ለምን እንደሆነ አላውቅም። እውነት ብዙ ጊዜ ነው እኔ ለምን ትዳሩም ላንቺ ያለው ትዳር ላንቺ ነው፣ ስራውም ያንቺ ያለው ስራ ያንቺ ነው። አይሆንም። ከወንድ ደግሞ ስታይ ደግሞ እንዴት አንቺን ነገ ያከብርሻል? እኔ አንቺን ክጄ ያንቺን ባልን ያግብቼ ከዛስ ነገ ላይ ፍቅራችን ሲቀንስ ከልጁ ጋራ ምን ብሎ ነው የሚያሸማቀቅሽ? አንቺ እኮ ለቤስት ፍሬንድሽ ያልሆንሽ ነሽ። አዎ አንቺ እኮ ከሷ አፓተሽ ያገባሽ ነሽ። ሪስፔክት አይኖረውም፣ ጥሩ ንግግር አይኖረውም። ሁሌ አንገትሽን ያስደፋ ነው የሚያኖርሽ። ፕላስ ደግሞ ጓደኞች ግን አድቡ ካንቺ አፓቶ ካንቺ ከሷ አፓተሽ አግብተሹ ሌላ ሰው እንደማያፋታሽና ሌላ ሴት ጋር እንደማይሄድስ በምን ሾር ነሽ? ወይስ የሰው ህይወት ይመበላሽ አላማ ነው እንጂ ላንቺም አይጠቅምም ለዛችም አይጠቅምም። ከባድ ነው እና እንደዚህ በዚህ ዘመን ላይ ከባድ ነው።
ሰው ግን የሰውን ህይወት ውስጥ ጣልቃ ቢገባም ይሆናል አይደል ውሃ በሚያነሳ አይዲያ እያነሳ እሱንም አንዴ ሁለቴ ትናገሪያለሽ 3-4 ደጋግመሽ ከተናገርሽ ግን እኔ ጤነኝነት ነው ብዬ አላስብም። የሆነ ነገር ከጀርባዬ የሆነ ነገር አለ። ጭራሽ ማሸማቀቅ ደረጃ ደግሞ ከደረስኩኝ ደግሞ የሽበታሞቹ ሽበታሙ ደግሞ በቃ ጭራሽ ውሃ ያነሳም በዙሪያሽ ያለውን ሰው ነገም ትዳርሽ ላይ ገብተሽ አይሆንሽ። ነገ እንደዚህ አይነት ሰው እኮ ነው ሚዜ ሆኖ የሚያፋታው። አንደኛ ጓደኛ ብቻ አይደለም እሷ ራሱ ጥፋት አለባት። የራስሽን ህይወት እንደዚህ ስር ድረስ የምታገቢው ሰው እስኪመርጡልሽ ድረስ ማማከር አይጠበቅም። የእነሱ ሀሳብ ያነከለ አያስፈልግሽ። ትንሽ ነገር ለማማከር ነው የሚያስፈልገው እንጂ ፐርሰናል ላይፍሽን እንደዚህ ባታወሪው በዘሪና ደግሞ አስተያየታቸው ራሳቸው ወሰኑላት እኮ አታገቢ ይቆጡኛል አለች እኮ ያሸማቅቁኛል እንዴ ልታገቢ ባልሆነ እያሉ ያሸማቅቁኛል ማለት ጥሩ ሰዎች አይደሉም አይደለም። እውነት ለሷ ጥሩ ሰዎች አይደሉም። ምንም እኮ ያነሱት ነገር እኮ ጸልጅ እንኳን ያነሳው አይችልም። ሽበት ማለት ምን ልጁ ወጣት ነው እያለቻቸው 38 አመት ነው እያለቻቸው ምንም ምን ያላሳመኝ ፒኤችዲ ያለው ቤት አለው። ለዚህ ነው ያው ያልኩሽ ለዚህ ነው እንደዚህ አይነት ሰው አሁን ነገችን ጓደኞች ናቸው ብለሽ ተጋብተሽ እንኳን ሚዜ ብታደርጋቸው እንደዚህ አይነት ነው ነገ የሚቀሙሽ። እንደው የኪራይ ሚዜ ቢዘጋጅ ጥሩ ነበር በጣም ሚዜ ራሱ እንደ ልብስ ብንከራይ አሁን ጓደኝነት ፍሬንድሺፕን እና የትዳር ህይወትሽን ኮምፕሊትሊ ማራቅ ነው ያለብሽ። በተቻለሽ መጠን ደግሞ ማለት ነው እንደዚህ ያላገቡ ፍሬንዶችሽን ቤትሽ ራሱ ኢንቫይት ብዙ ጊዜ ባታረጋቸው። እውነቴን ነው የምልሽ። ለምን ተቀለሽ? እንደዛ ብቻ አይደለም። እኔ አሁን ማቀው ሰው አለ የምር እውነት ጓደኛው አግብታለች ባል አላት። እሷ ግን በጣም ቤስት ከመሆናቸው የተነሳ ማለት ነው እሷ ስራ ትሆንና ስራዋና ቤቷ ፀጉር ቤት ነው የምትሰራው። ስራዋና ቤቷ አጠገብ ነውና እየሄደች ባሏ ቤት ነው እሷ ቡና ታፈላለች። ጓደኛዋ አጠረጥርም ገብቶሻል። ግን መጨረሻቸው ምን ሆነ? ሁለቱ እሷም ባላላት ያገባ ብቻ አይደለም። አንደኛ ይሄ ነገር መንፈስ ነው መሰለኝ ማለት ሰይጣን ይሰራል። ስለዛ ያገባ ሳይሆን ባውንደሪ ጓደኞቻችሁና ባሎቻችሁ መሃል ባውንደሪ ያስፈልጋል። በጣም ያን ያክል ቅርበት ያን ያክል ጓደኝነት አያስፈልግም። በዛ ላይ ደግሞ አንቺ ቤት የሌለሽበት ታይም ላይ እሷ ቤት እንድትወድት አይገባም። ጓደኝነቱ ካንቺ ነው። አንቺ ራሱ ኖረሽ በተቻለሽ መጠን መገናኘት ካለባችሁ በውጪ ካፌ ምን በቃ ግዴታ ቤት ለበዓል ወይ ስትወልጂ ወይ የሆነ ልደት ሲኖር የሆነ ነገር ሲኖር ካልሆነ በስተቀር ብዙም ኢንቫይት አለማድረግ፣ ቤታችሁ ብዙ እግር እንዲያበዙ አለማድረግ። ምክንያቱም ይጸጽታችሁን ነገር ማድረግ የለባችሁም። ለምሳሌ ከእናንተ የሚጠበቀውን ትዳር ማለት ይፈርስ ምንድነው እንዳይፈርስ አድርጋችሁ የምገነቡት ቤት ማለት ነው። በቃ ዘላለም ኖርበታለሁ እስከሞት ድረስ ብላችሁ የምገነቡት ቤት ስለሆነ ክፍተት አለመስጠት በተቻላችሁ መጠን እናንተ ክፍተት ሳሰጡ ድፍን አድርጋችሁ ኖሯችሁ ከዛ በኋላ ግን ከናንተ አልፎ የሚመጣ ክፍተት ካለ በቃ አልሆነም ብላችሁ ታስባላችሁ። ግን ከናንተ እንዲመጣ ነገ እንደዚህ እኮ ባደርግ ኖሮ ትዳር ይጠብቅ ነበር ብላችሁ የምታስቡትን ክፍተት አትስጡ። ትዳር በዚህ ዘመን ደግሞ ትዳርን መፍታት ፍቺ ምናምን በጣም የበዛበት ጊዜ ነውና በጣም እንደ ትሬንድ አንቺ እንደ ቲክቶክ ትሬንድ እንደምንል ይልም ይተምረኝ ማለት በዛው ልክ ደግሞ ሳያገባል በዛው ልክ ይፋታል። በትንሽ ነገር ትፈቻለሽ ማለት ትዳር ግን እኔ እውነት ካገባው ፈጣሪ ብሎ ካገባው በቃ ይሆናል አይደል እስከ ዘላለም እስክትሞች ይሆናል አይደል ሊፈርስ እንዳይፈርስ አድርገሽ የምትገነቢ ቤት በቃ ዘላለም ኖርበታለሁ ብለሽ መሆን ያለበት እንጂ በሰው እየገባ ሰው እንዲያፋታሽ ራስሽ ነገር እየመረጥሽ አሁን እንደዚህ ትዳርን አሁን ዛሬ ሽበቱን ብላ እየገባች በሽበቱ የተጠራጠረች ነገ ትዳሩ ራሱ ዘልቆ ይቀበጣል ማለት ይከብድልኛል ትንሽ። ምክንያቱም ሽበት ያጠራጠረሽ የጓደኞቿ ተጽዕኖ ካለባት የሰው ወሬ የምትሰሚ ከሆነ በቃ አሁን ኑሮዋን የሚኖሩላት ጓደኞቿ ናቸው እንጂ አሁን ሽበትን አሳስቧት አማክሪ ልፈታው እንዴት ነው ልፍታው ወይስ ላግባ ካለች ነገ አንድ ከበድ ያለ ነገር ትዳር ቀላል አይደለም ዕቃ አይደለም አይደል? ስለዚህ በደንብ ባለትዳሮች በደንብ መከሯት። የራስሽን ውሳኔ ወስኚ። መጀመሪያ ከራስሽ ተማከሪ፣ ፈጣሪን አማክሪ። ከዛ ታላቅ እህት ወይ ደግሞ ያገቡ እህቶች ካለሽ እህቶችሽን አማክሪ፣ እናትሽን አማክሪ። 28 ዓመትሽ ነው እድሜ ቆሞ አይጠብቅም። ነገ 30 ውስጥ ትገቢያለሽ። በዛው ልክ ዛሬ ላይ ፈላጊ በዙሪያሽ አሉ ብለሻል እንትን ላይ ጽሁፉ ላይ ዛሬ ፈላጊሽ ነገ ደግሞ እድል ደግሞ አንዴ ካመለጠ ተመለስ የለም። መልካም ሰውን ደግሞ የማግኘት ደግሞ እድል ጠባብ ነው። በዙሪያሽ ብዙ ፈላጊ ቢኖርም
ፈላጊዎቼ ሁሉ ፐርፌክት ናቸው ወይ የሚለው ደግሞ ጥያቄ ነው። ስለዚህ ሁሉም ፈላጊ ፐርፌክት አይደለም። ሁሉም ፈላጊ ለትዳር የሚሆን አይደለም። በእጅሽ ያልሽውን በደንብ አድርገሽ አጥብቀሽ ይሄንን መልካም ሰው ያልሽውን ሰው በደንብ አክብረሽ ይዘሽው አግቢው ነው የምልሽ። ይሄን የመጨረሻ ምክሬ ነው። ወደሚቀጥለው ታሪክ እንሂድ። ብዙ አወራንበት። ወደሚቀጥለው ታሪክ እንሂድ። እንደውም ብዙ አወራንበት አይደል? እናንተም ግን እንትን በሉ አስተያየታችሁ ንገሯት። ከኛ የተለየ ሀሳብ ካላችሁ ምን ማድረግ እንዳለባት ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ሰብስክራይብ ሳታረጉ ቪዲዮን ያያችሁ ያላችሁት አሁንም ቢሆን ሰብስክራይብ ማድረጋችሁን አይርሱ። የቤተሰባችን አባል ይሁኑ። እንወያይ፣ እንማማር፣ እንዝናና። ወደ ቀጣዩ ስቶሪ እናልፋለን። እሺ፣ ሰላም እንዴት ናችሁ? እባካችሁ መላ በሉኝ። በጣም ተጨንቄያለሁ። 3 ልጆች አሉኝ። ባለቤቴ ጋር መግባባት አልቻልንም። አካውንቱን ማሳየት አይፈልግም። የባንክ አካውንቱን ማሳየት አይፈልግም። ስራ እንድሰራም አይፈልግም። በተለየ መልኩ ለቤተሰቦቹ ቤትና መኪና እንደገዛላቸው ሰማለሁ። ስጠይቀው በጣም ይበሳጫል። ማስረጃ እያለኝ እንኳን ይዋሸኛል። ገንዘብ የሚባል ነገር ለኔ ለመስጠት አይፈልግም። በአጠቃላይ ራሴን እንድጠላ አድርጎኛል። በዚህ የተነሳ ልጆቼን እንኳን መንከባከብ አልቻልኩም። እስማ እጮህባቸዋለሁ። እንደገና ጸጸትና ለቅሶ። በጣም ጭንቀት ውስጥ ነኝ። ምን መወሰን እንዳለብኝ ግራ ገብቶኛል። ሀሳብ ስጡኝ። ስንት ዓመት ኖረናል ያለችው? አይ እንደዚህ እንትን ብላለች። 3 ልጆች አሉኝ አለች። ከባለቤቴ ጋር መግባባት አልቻልንም። አካውንቱን አያሳየኝም። የባንክ አካውንቱ ነው። ድሮስ ሌላ ምን አካውንት ይኖራች? ደግሞ የባንክ አካውንት ነው። ሌላ ምን አካውንት አለ? ያሳየኝ አይፈልግም። ግን አካውንት ይታያል እንዴ? ባልና ሚስት? አዎ በደንብ አድርጌ ማየት ፈልጋለሁ። እንዴ ለምን አታይም? ማለት ባልና ሚስት 3 ልጆች እስከወለድሽ ድረስ ለምሳሌ ዴት እያደረግን ነው፣ ኖርማል ሪሌሽንሺፕ ፍቅረኛ ነው ምናምን ቢባል አዎ ቢያሳይ ጥሩ ነው። ግን ባልሽ እኮ ያንቺ ማለት ያንቺ ገቢ ማለት የሱ ገቢ ነው፣ ያሱ ያለው ያንቺ ነው። አብራችሁ እስከኖራችሁ ጭራሽ ልጆች እስካፈራችሁ ድረስ አይደል? ይሄ ግን ከባዱ የሚያል ምንድነው መሰለሽ? ለቤተሰቦቹ ቤትና መኪና ገዛ። ለቤተሰቦቹ ማለት አሁን ለእናት ለአባቱ ቢገዛ ፒስ ነው። ግን ደግሞ አንቺን እዚህ ጋር አንቺና ልጆችሽን እየበደለ አይደለም መሆን ያለበት። እና ሊያሳውቃት ይገባል። እንደ ፓርትነር እንደ አብሮ እንደሚኖር ሰው ደግሞ በደንብ ማውቀ። ግን ሜቢ ምን አለ መሰለሽ አንዳንድ ጊዜ ደግሞ እሷን ፈቃደኛ ላትሆን ትችላለሽ። ቢነግራት ደግሞ ሊሆን ይችላል። እዚህ ጋር ደግሞ ቤተሰብ ደግሞ ብዙ ሳክሪፋይስ ከፍለው ነው ያሳደገው ይሄ ልጅ። ይሄ ሊገብትሻል። ይሄኔ ለቤተሰቦቹ የሆነ ቁም ነገር ሳያደርግ አግብቶ ዛሬ ላይ ደግሞ ብሩን ሲያገኝ ማድረግ ፈልጉ ይሆናል። ገባሽ? ቤተሰብ ያሳደገሽ መቼም ሳይማር ነው የሚያስተምርሽ። ብዙ ሳይበላሽ ጠጣ ያበላሻል፣ ያጠጣሻል። ስለዚህ ብዙ መስዋዕትነት ከፍሎ ገብቶ ዛሬ ላይ ብሩን ሲያገኝ ቤተሰቦች ምናልባት ምንድነው መሰለሽ አንቺ ራስሽ ይሄን ቢያማክርሽ ፈቃደኛ ነሽ ወይ የሚለው ራሱ ጥያቄ ነው። እኔ ካልኩሽ ለምን አሁን አታርግ የምትዩ ከሆነ ሊደብቅሽ ይችላል። አሁን እኔ ችግር ያለበት የሚለው ስራ እንድሰራ አይፈልግም። እናቴ አንቺ ስራ ወጥተሽ ስሪ፣ የራስሽን ገንዘብ ያዢ። የራስ ገንዘብ መያዝ ጀመር ያስከብራል፣ ወጥቶ መግባትም ያስከብራል። አካውንቱን ግን ለምን እንደማያሳይሽ በደንብ ማለት በእልህ ምናምን እየተረዳችሁ ካልሆነ ሜቢ ለዛም ይሆናል እንጂ እና ደግሞ ምንድነው በፍቅር ፖላይትሊ መጠየቅ አይደል? ግን ጨንቆኛል በጣም ልጆቿ ላይ ተጽዕኖ እያሳደረች ነው። ለምንድን ነው በዚህ የተነሳ ልጆቼን እንኳን መንከባከብ አልቻልኩም፣ እጮህባቸዋለሁ። እንደገና በጸጸትና ለቅሶ በጣም ጭንቀት ውስጥ ነኝ። ተቆጣቸውና ደና ተጮህባቸውና ደግሞ ይጸጽታታል። ግን እኮ አሁን እሷ የራሷ የሆነ ውጪ ስራ የሚያሰራ ነገር አትሰሪ ማለት እኮ ቤት ውስጥ ናት እንጂ አሳምና ማሰራት ነው ላይ ሙሉ አሁን እሷ ይሄን እኮ ብዙ እንትኖችም አለባት መሰለኝ። ጀመር ወጣ ስትገባ ትረሳዋለች። ቤት ውስጥ ተቀመጭ የምታስቢው እሱና እሱ ብቻ ነው። ለዛ ልጆቹ ደግሞ በማይመለከታቸው ምን አገባቸው ነው ትጮይባቸዋለሽ በእናትሽ። ለቤተሰቦቹ በማድረጉ ደግሞ ሊከፋሽ አይገባም። የእናት አባት ምርቃት ትዳራችሁ እንዲባረክ ነው የሚያደርገው። ምናልባት ግን ቤቷን አጉድሎ ሊሆን ይችላል እቺ ሴት እየተጨነቀችው። እሱ ያረጋልሽ ካልሆነ ቤቱን ሳያሟላም ቢሆን ደግሞ ያን ያህል መጨናነቅ ምናምን ሳይሆን
በደንብ የሶስት ልጆች አባት ናችሁ፣ እናትና አባት ናችሁ። ያ ማለት ረጅም ጊዜ አብራችሁ አሳልፋችኋል። ስለዚህ እሱ በሚወደው መልኩ በእልህ በጭቅጭቅ መንፈስ ሳይሆን በጥሩ መንፈስ በደንብ አድርጋችሁ ማናገር፣ ከቤተሰቦቹ ጋር ደግሞ ያለሽ ሪሌሽንሺፕ በጣም ፒስ ነገር ከሆነና እነሱንም በማማከር ማለት ማስገባ ወፍ የባልሽ ቤተሰብ እንዳታማክሪ እንዴ ለምን እንዴ እየተደረገላቸው ያለው እነሱ ናቸው። ምንም ይሁን ከልጃቸው ይምጣ እሷም ያው ሄዳ ምንድን ነው ለእናንተ ስለተደረገ እናደዳለን እንደሱ እኮ አይደለም ልሽ ቤታችን እየበደለን ወጥቼ እንድሰራ አይፈልግም ምናምን ብለው ማለት እንዲያናግሩት አንዳንድ ጊዜ ማለት ነው። ኢማ ሁሉም የባል ቤተሰብ ክፉ ነው ማለት አይደለም። በጣም ምርጥ ቤተሰቦች አሉ። አይ ክፉም ባይሆኑ እየተደረገላቸው ነው። ከልጃቸው የሆነ ነገር እያገኙ ነው። እሷ ሄዳ ይሄ ነገር ይደብረኛል ኧረ እኔም በሆነ አደዳለሁ ያረጋገልኝ ነው ልጅ ይበቃ። እኔ እኮ ምልሽ እኮ ለእናንተ ለምን አደረገላችሁ ሳይሆን ያልኩሽ ልጆቼን እንደዚህ እየበደለ ነው ወጥቼ እንድሰራም አይፈልግም ምናምን የሚለውን ነገር ወጣ እንድሰራስ የማይፈልግበት ምክንያት ምንድነው? እምነት ምንድነው? እሱ ነው ችግሩ። እምነት ነው ችግሩ ወይስ ደግሞ እኔ ሁሉን ነገር ስለማሟላልሽ ፕሮቫይድ ያረጋ ከሆነ ነው? ፕሮቫይድም ቢያረግ ልጅ ወጣ ስትገባ ደስ ይላል። እንደው ለጸጉርም ወጣ ሻይ ቡና የምትልበት የራሷ ገንዘብ ቢኖራት ፊስ ልጆቹም ደግሞ የደረሱ ትምህርት ቤት የገቡ ከሆነ የተለያዩ ወሬ ታወሪያለሽ። ኮሚኒኬሽን የብዙ ሰውን እንትን ትሰሚያለሽ የህይወት ነገር አሁን ቤቱ ስለቀረሽ ነው ይሄን ሁሉ ነገር አካውንት ነው አያሳየኝም በዚህ ገባኝም በዚህ ወጣኝ። በዛ ላይ ደግሞ ራሷም የሆነች የገቢ ምንጭ ካለባት እሱ ፕሮቫይድ ማድረግ ያልቻለላትን ነገር ራሷ ፕሮቫይድ ስለምታደርግ ራሱ ብዙ ጭቅጭቅ አይከሰትም። ስለዚህ ሶስት ልጅ ወልዳለች ለሷም ብትሆን ወጣ ብላ ብትገባ ያራሷ ለጭንቅላት ስለዚህ አንዳንድ ጊዜ እንደማ መሰልሽ የተባልሽው ነገር አትቀበይም። አሁን እሱ አትሰሪም ስላለሽ መስራት የለብሽም ማለት አይደለም። አንቺ አሳምነሽ በፍቅር በሆነ መልኩ ትዳርሽን በማያጋጭ መልኩ ወጥተሽ አንዳንድ ጊዜ ደግሞ እንደምስ አይ ምናምን ላይ ቆጣና ወጥተሽ ወሳተሽ ስትመጪ ምንም ማድረግ አይችልም። ስለዚህ ይቀበልሻል። አንዳንድ ነገሮችን በግድ ታሳምኛለሽ። ግን ምን ይፈልጋል? አንቺ ቆራጥነት ይፈልጋል። ግዴታ ደግሞ እኔ ደግሞ በግዴታ ላምን ወይ አይ እንዴት ነው መሰልሽ አሁን ለምሳሌ አይ ምናምን ስለሚቆጣ ብቻ ፈርታ ከተወች ምን ነገር እየተራመደሽ ካልሆነ መተው ሳይሆን አሳማኝ የሆነ ነገር ማቅረብ በቃ እኔ እየተረዳት ካልሆነ ልጆችን አሳድጌ ለዚህ ደርሻለሁ። አሁን ደግሞ የራሴ ሆነ ህፃናቶች ሊሆኑ ይችላሉ ልጆቿ በርግጥ አይ ድፍር በይና ቢምቢል ውጪ ምንም አይመጣም። እውነት እሱማ ይለምደዋል። አንቺም ስራ ወጥተሽ ስትገቢ አይምሮሽን ብዙ ነገር ስለሚያስብ እነኝን ጥቃቅን ነገሮች እያየሽ አይምሮሽን አታጨናንቂም። ልጆችሽንም እዚህ ጋር ምንም በማያገባቸው እናንተ ፈልጋችሁ ያመጣቻቸው ልጆች ደግሞ አታስጨንቂም። ስለዚህ ወጥተሽ ስራ ስሪ። ቤት ውስጥ የማያደርገውን ነገር ፕሮቫይድ ያደርግ የምትይውን ነገር ደግሞ በፍቅር በጸባይ ጭቅጭቅ ባልሞላበት መልኩ ረጅም ጊዜ ያሳልፋችኋል። በእርግጠኝነት አልጠቀሽም አመቱን ግን 3 ልጆች ወልደናል ካልሽ ረጅም ጊዜ ስላሳለፋችሁ ያንን ነገር አድርጊ። ትዳርሽንም ምሪ። ይሄ ምንም ያስጨንቅ ነገር የለም። ሰው ብዙ ነገር ነው የሚያስፈልገው በህይወቱ። ልጆች ራሱ በረከቶቿ ናቸው። 3 ልጆች ወልዳለች። ሶ የሚፈታ ነገር ይመስለኛል። ያን ያክል የሚያስጨንቅ አይደለም። እኔም እንደዛው የሚፈታ ነገር ነው። እና ስለአባቱ ከሆነ እኔ እንደውነት እኮ አልፈረድበትም። ያድርግ ግን አንቺ ምንድነው እና አሁን ለአንቺ ሳይናገር ማድረጉ ነው እኔ ማውን ፖይንት አይነሳውበት። ግን ደግሞ አንቺስ ቢነግርሽ እሺ እውነት ነው አርግላቸው ይትይዋለሽ የሚለውን ደግሞ ራስሽን ጠይቂው። እና ምናልባት የማይነግርሽ ለምንድን ነው አንቺ አቀባበልሽ ጥሩ ላይሆን ስለሚችል ይሆናል። እየተረዳሽ ላይሆን ይችላል፣ ሊሆንም ይችላል አናውቅም። ግን እንደዛ ደግሞ ሞክሪ፣ ስለመረዳት ሞክሪ። ያው እናት አባት ደግሞ ሲደረግላቸው ሲመርቁ ልጆችሽም ይባረካሉ፣ ትዳርሽም ይባረካል፣ አንቺም የህይወት ዘመንሽም ይባረካል። ባይነኝ ባንክ አካውንቱ ወይ ባንክ ባለቤቱ ነኝ ብለሽ ቢቻል ከሆነ ወክልና ወይ ደግሞ ደበቅ ብለሽ ቡክ ካለ ቡክ ካልሆነ ደግሞ ስልኩ ላይ ቡክ ግን ባንክ ያረንበሪ እውነት ባንክ ያለ ቡክ እያሉ ነው በዚህ ጊዜ በአሁን ጊዜ ቡክ በሰለጠነ ጊዜ ማርያም ቡክ ካለው ቡክ ደበቅ አድርገሽ እኔ ምንድነው እኔ አረንጓዴ ቡክ የት እንደገባ ግቢ ጥዩ እንደወጣኝ እግዚአብሔር በኤቲኤም ነው የምጠቀመውና ሞባይል ባንኪንግ በቃ ቡክ ይኖራል ብዬ አስባለሁ። አሁን ለምን ንግድ ባንክ ቡክ እያለ ነው ተደበቅና ሲተኛው ንግድ ባንክ ብዙ ያስገባ እንትን ያስገባው ነው ወለድ ያለበት ባንክ ነው ብለን የሚያስገባው ባንክ ሁሉም ሰው ንግድ ባንክ አለው። የንግድ ባንክ መጀመሪያ ግን እንትን ምንድነው ንግድ ባንኩን ስልኩ ላይ ማየት ትችያለሽ። ያን ያህል ኢሹ አይደለም ብታዩስ ምንድነው ወይ ደግሞ ማለት ነው ወንዶች ለምን እንደሚደብቁ ታውቂያለሽ።
ካላቸው ማለት ነው እና እንደዚህ ኖሮ ነው ማታወቀው ምናምን ትይዋለሽ ይሆናል አይደል እንትን ይመስላችኋል እንትን ምንድነው እንዴት ነው መሰለሽ መታሰር ይመስላችኋል መያዝ በቃ ታቂዝናና ሲወጣ ምናምን አሁን እዚህ ቤት እኔ ለኝ ምናምን ይልና ከዛ ደግሞ እንደ አለ አይደል እንዴ ምናምን ትይውና መታሰር ነው በቃ ባንክ አካውንቱን አሳየ ማለት ምንም ነገር የለኝም ማለት አይችልም ያለውን ዝርግፍ ማለት ለዛም ነው ግን ብዙም ግን ሁሉ ነገር የመጣው ስራ ስለማሰራ ስራ ብትሰራ ኖሮ የሱን ባንክ አካውንቱም ቼክ አታረግም የራሷን ቁጥር ትረሳዋለች የሚያስቆጥር ደሞዝ ካለ ማለት ነው ኢትዮጵያ ውስጥ እንደዚህ ይላል ደሞ ኤኒዌይስ እኔ ምልሽ ወታይ ሰሪ አሳመነሹ በግዴታ ሳይሆን በጭቅጭቅ ሳይሆን ወታይ ሰሪ እምቢ ካለ እናቴ እምቢ ካለ ውጪ እናስል እኔ ትዳራ ወይስ ስራን ትምረጥ እኔ ትዳራ ለምን እኔ ትዳር ትፍታ እኮ አይደለም እምቢ ካለ የሆነ እሷ ወታ ስትሰራ ይቀበልሻል ወዶ ሳይሆን በቃ እምቢ ካለ አርፋ ልትቀመጥ ባገነ ዲክታተርሺፕ የሆነ አመራር ነው እሷ የከይረቻለችው ለማንኛውም ኤኒዌይስ እናንተ ደግሞ አስተያየታችሁን ስጧት በደንብ ይሄንማ በደንብ አስተያየት ስጡበት በሁለቱም ቪዲዮ በመጀመሪያው በሽበታሙ ሰውዬ የሽበታሙን ጉርሳን ጨርስ ደግሞ እዚህ ጋር አካውንቱን የደበቀም ሰውዬ አለ ወንዶች ናቸው ነገር የሽበታሙ እሱ አይደለም የኔ ጌታ አልኩ ሰራ አሳዘነኝ እኮ የኔ ጌታ ትልከርች አይደለም እሱ ቁም ነገር ስንት ነገር በቤተክርስቲያን ላግባብ ብሎ ያስባል እሱ አቀርቅሮ ትምህርቱን እየተማረ ነው ደግሞ የሸበተው በትምህርት ነው ጓደኞቿ እንደውም ማለት ነው እኔ ጓደኞቼ እሱ እኮ በትምህርት ነው የሸበተው ሲያስጨንቀው ትምህርቱ ሸበተ ከሚመለጥ ይሻላል አትልም እንዴ ምን ነው እንጂ መላጣስ በምንጣው ምን ነው መላጣን እንዴ ያለሽ እቅድ ያለሽ ማግባት ኦይ ኤኒዌይስ አሪፍ ታሪክ የዛሬ ታሪክ ይመስላል ላይክ ሼር ሰብስክራይብ ማድረጉን አይርሱ አበርቱን አግዙን ቤተሰብ ሆኖ አዲስ የዩቲዩብ ቻናል ነው በእናንተ እገዛና ብርታት ደግሞ ብዙ ሐሳቦች አሉ ይሄ ብቻ አይደለም እያደግን ነው የምንሄደው ሰፖርታችሁ አይለየን ላይኳን ሼርዋን ሰብስክራይብ በማድረግ የቤተሰብ አባላችን ይሆኑ ቪዲዮ እስከመጨረሻው ድረስ ተመልክታችሁ ጊቫዌ ነገር እናዘጋጀልን በሚገባ ቪዲዮ ኳሊቲ ጥራት ሊኖር ይችላል በስልካችን ስለሆነ የምንቀርጸው ያው በደንብ እናንተ ገዛ ደግሞ ከመጣ በሰፊው በፖድካስት በስቱዲዮ ምናልባት አይስቶር ሶፊ ደግሞ ስፖንሰር ሊያደርገን ይችላል የእናንተ ጥረት ነው የሚያስፈልገው ስለዛ ላይክ አድርጉልን ሰብስክራይብ አድርጉልን የቤተሰቦቻችን አባል ይሁኑ ኮሜንት ላይ አበረታቱን ኮሜንት ሴክሽን ላይ ሐሳባችሁን አስፍሩልን ታሪካችሁን ደግሞ ላኩልን በኢንቦክስ ላይ ይሄ ታሪኬ ያለፈ ታሪኬ ነው ያስተምራል ይሄ ታሪኬ ደግሞ አሁን እያለፍኩበት ያለሁት ነው ማማከር ሰው አጣው በማማከር ሰው ያፌዝብኛል ይስቅብኛል ብዬ ግራ ገብቶኝ አምቄ ይዣለሁ ምትሉት ታሪክ ከትንሽ እስከ ከባድ ታሪክ ምትሉትን ነገር አቅርቡልን እኛ ፐርሰናል የሆነ አይዲያችንን በቅንነት ወደ እናንተ እናደርሳለን እናንተም ደግሞ ታሪኩን ሰምታችሁ ኮሜንት ሴክሽን ላይ በቅንነት አማክሩኝ ያሉትን ሰዎች ደግሞ ታማክሯቸዋላችሁ ታማክራቸዋላችሁ እስካሁን ድረስ ስለተከታተላችሁ ቪዲዮ ደግሞ አሪፍ ታሪክ ይዘን እንመጣለን በሚገባ በመርጥ ስቶሪ ታይም ደግሞ ኔክስት ቪዲዮ እንገናኛለን በድጋሚ ላይክ ሼር ሰብስክራይብ በማድረግ የቤተሰቦቻችን አባል ይሁኑ